ማድረግ ተቻለ? መጽሐፍ ሲናገር እንደዚህ ይላል፣ ኢየሱስ ክርስቶስ ሕይወትን ይዞ መጣ ይላል። ስጦታን ይዞ መጣ ይላል። ስጦታውም ደግሞ የዘላለም ሕይወት ነው ይላል። የጸጋውን ብዛትና ስጦታውን የሚቀበሉ በሕይወት ይነግሱ ዘንድ ሕይወትን ለመስጠት ኢየሱስ ክርስቶስ የአዳምን ሥጋ ለብሶ ወደዚህ ምድር እንደመጣ መጽሐፍ ይናገራል። ለዚህ ነው ሰው ከእግዚአብሔር ጋር ያጣውን ኅብረት በክርስቶስ ኢየሱስ ማግኘት ቻለ። ለዚህ ነው አባቶቻችን በአንደኛ ዮሐንስ ምዕራፍ 1 ላይ ሲናገሩ እንደዚህ አሉ፣ እኛ ኅብረት አለን አሉ ከአብ አባት ጋር ከልጁ ከኢየሱስ ክርስቶስ ጋር። ልክ እንደኛ ሁሉ እናንተም ደግሞ ኅብረት እንዲኖራችሁ የሕይወትን ቃል እንነግራችኋለን አሉ። ሕይወት ተገለጠ፣ እኛም አይተነዋል። በዓይናችን አየነው፣ በእጆቻችን ዳሰስነው። ለእኛ የተገለጠው ያየነውን የኖርነውን የዘላለምን ሕይወት ደግሞ እናወራላችኋለን አሉ። ከዚህ ሕይወት ጋር ኅብረት እንዲኖራችሁ ብሎ ተናገሩ። ብዙ ሰው አሁን የምንናገረው ወንጌል ለጆሮ እንግዳ አይደለም፣ እናውቃለን ይላል። እኛ የክርስቲያን ሀገር ውስጥ ነው የምንኖረው፣ ወንጌልን ከልጅነታችን ጀምሮ ስንሰማ ኖረናል ይላሉ። ነገር ግን ማወቅ አያድንም ወዳጆቼ። መጽሐፍ ሲናገር እንደዚህ ያለ ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 15 ላይ እውነተኛ የወይን ግንድ እኔ ነኝ፣ ገበሬው አባቴ ነው፣ እናንተ ደግሞ ቅርንጫፎቼ ናችሁ አለ። ቅርንጫፍ በወይኑ ግንድ ባይኖር በራሱ ምንም ሊያደርግ አይችልም። ይደርቃል፣ ይጣላል ወደ ውጪ። ስለዚህ በእኔ ካልሆናችሁ ምንም ልታደርጉ አትችሉም፣ ሕይወት ሊኖራችሁ አይችሉም። ስለዚህ ከእኔ ጋር ኅብረት አድርጎ አለ ጌታ ኢየሱስ። ልክ በወይኑ ግንድ በግንድ እንደሚጣበቅ ሁሉ ከእኔ ጋር ተጣበቁ፣ ኅብረትን አድርጎ አለ። ከእኔ ጋር የማይጣበቅ ኅብረትን የማያደርግ ቅርንጫፍ ይቆረጣል፣ ወደ እሳት ይጣላል አለ። ነገር ግን ከእኔ ጋር ብትጣበቁ ብዙ ፍሬን ብታፈሩ አባቴ በዚህ ይከብራል፣ የዘላለምን ሕይወት ታገኛላችሁ አለ። ወዳጆቼ አንድ ነገር እንጠይቃችኋለን። እውነት ከጌታ ጋር ኅብረት አላችሁ ወይ? የምታመልኩት አምልኮ ወደ ጌታ ወደ ኢየሱስ ክርስቶስ በየዕለቱ በየሳምንቱ እያስጠጋችሁ ነው ወይ? ኢየሱስ ክርስቶስ የግል አዳኛችሁ የግል ቤዛችሁ አድርጋችሁ ተቀብላችኋል ወይ? ከእሱ ጋር ኅብረት አላችሁ ወይ? መጽሐፍ እንደዚህ ይላል በአንደኛ ዮሐንስ መልእክት ምዕራፍ 3 ላይ ሲናገር እንደዚህ አለ፣ እኛ ትእዛዙን ስለምንጠብቅ ኢየሱስ በእኛ እንደሚኖር በዚህ እናውቃለን አለ። ትእዛዙን የሚጠብቀው ሰው ኢየሱስ በውስጡ ይኖራል አለ፣ እሱም ደግሞ በኢየሱስ ውስጥ ይኖራል አለ። የምንጠብቀው ትእዛዝ ደግሞ ይሄ ነው አለ፣ እርሱም ትእዛዙ በልጁ በኢየሱስ ክርስቶስ ማመን ነው አለ። አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 24 ላይ ትእዛዙ ይሄ ነው አለ፣ በልጁ በኢየሱስ ክርስቶስ ማመን። ይህን ትእዛዝ የሚፈጽም ኢየሱስ በውስጡ ይኖራል አለ፣ እሱም በኢየሱስ ውስጥ ይኖራል። ካለበለዚያ ግን ከእግዚአብሔር ጋር ኅብረት ሊኖር አይችልም። ለዚህ ነው ጌታ ኢየሱስ ክርስቶስ ሲናገር እንደዚህ አለ፣ እኔ በአባቴ እንዳለሁ አባቴ በእኔ እንዳለ እናንተም በእኔ እንደሆናችሁ በዛን ቀን ታውቃላችሁ ብሎ ደቀ መዛሙርቱን ይናገራቸዋል። ይሄ ማለት ይሄ ነው ወዳጆቼ። እናንተ በኢየሱስ አላችሁ ወይ? ኢየሱስ በውስጣችሁ አለ ወይ? ከእሱ ጋር ኅብረት ታደርጋላችሁ ወይ? ትእዛዙንስ ትጠብቃላችሁ ወይ? ማወቅ ብቻውን አዳኝ አይደለም፣ ማወቅ አያድንም። ከዚህ ጌታ ጋር ኅብረት ማድረግ ነው። ለዚህ ነው ጌታ ኢየሱስ ክርስቶስ ለፈሪሳውያን እንደዚህ ብሎ አላቸው፣ መጽሐፍትን ትመረምራላችሁ፣ በእሱ የዘላለም ሕይወት የምታገኙ ይመስላችኋል። እኔ ግን የመጽሐፉ ባለቤት ነኝ። የመጽሐፉ ባለቤት ወደ ሆንኩት ወደ እኔ ግን ልትመጡ አትወዱም አለ። ስለዚህ መጽሐፍትን በመመርመርና በማወቅ የዘላለም ሕይወት አይገኝም አለ። የመጽሐፉ ጌታ ወደ ሆነው ወደ እኔ በመምጣት ነው የዘላለም ሕይወት የሚገኘው አለ። ስለዚህ ብዙ መጽሐፍትን ልታውቁ ትችላላችሁ። ብዙ ኢየሱስ ስለ እናንተ እንደሞተ ከልጅነታችሁ ጀምራችሁ ስትሰሙ ኖራችኋል። ነገር ግን ከዚህ ጌታ ጋር ኅብረት አላችሁ ወይ? ከዚህ ጌታ ጋር ኅብረት እያደረጋችሁ ነው? መጽሐፍ ቅዱስ ሲናገር እንደዚህ ይላል። ከእሱ ጋር ኅብረት ማድረግ ማለት ምን ማለት እንደሆነ ነግራችኋለሁ። የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳን በሌላ በማንም የለም እንድንበት ዘንድ የሚገባ ለሰዎች የተሰጠ ስም ከሰማይ በታች ሌላ ስም የለም ይላል መጽሐፍ። እንድንድንበት ከሰማይ በታች የተሰጠን ስም ኢየሱስ ክርስቶስ ብቻ ነው። ስለዚህ መዳን በኢየሱስ ክርስቶስ ብቻ ነው። ለዚህ ነው ጌታ ኢየሱስ ክርስቶስ እንደዚህ አለ፣ ሰዎች አብን እንደሚያከብሩ ሁሉ ወልድን ያከብሩ ዘንድ አብ አባት ለወልድ ፍርድን ሰጠው ይላል። ወልድ ራሱ የሕይወት ምንጭ እንዲሆን አብ አባት አደረገው ይላል። ለምን ሲባል የሕይወት ምንጭ ሰዎች አብን እንደሚያከብሩ ሁሉ ወልድን እንዲያከብሩ። ስለዚህ ከኢየሱስ ውጭ ክብር የሚገባው፣ ከኢየሱስ ውጭ ስግደት የሚገባው፣ ከኢየሱስ ውጭ አምልኮ የሚገባው የለም። ለዚህ ነው መጽሐፍ ሲናገር እንድንድንበት የተሰጠን ስም ከሰማይ
በታች ሌላ የለም የሚለው የእግዚአብሔር ቃል ሲናገር እንደዚህ ይላል። በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ መንገድ እውነትና ሕይወት እኔ ነኝ፣ በእኔ በኩል ካልሆነ በቀር ማንም ሰው ወደ አብ ሊመጣ አይችልም። እኔ መንገድ ነኝ፣ እኔ እውነት ነኝ፣ እኔ ሕይወት ነኝ። ከእኔ ውጪ ማንም ሰው በእኔ በኩል ካልሆነ በቀር ወደ አብ ሊመጣ አይችልም ብሏል ራሱ ጌታ ኢየሱስ ክርስቶስ። በዮሐንስ ወንጌል ምዕራፍ 10 ላይ እንደዚህ ብሎ ተናገረ። እውነተኛ የበጎች እረኛ እኔ ነኝ፣ እውነተኛ የበጎች በር እኔ ነኝ። ከእኔ የሚገባ ቢኖር ይድናል አለ። በሌላ የሚገባ ግን አይድንም። በሩ እኔ ነኝ አለ ጌታ ኢየሱስ። ለመዳን መግቢያ በር ኢየሱስ ክርስቶስ ብቻ ነው። ለዚህ ነው መጽሐፍ ሲናገር እንደዚህ ይላል፣ አንድ እግዚአብሔር አለ ይላል በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለ፣ በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ ነው ይላል። እርሱም ስለ ሰው ልጅ ኃጢአት ሰው ሆኖ ለመሞት ወደዚህ ምድር የመጣው ጌታ ኢየሱስ ክርስቶስ ነው። ምክንያቱም ደግሞ ራሱን ለሰው ሁሉ ቤዛ አድርጎ አሳልፎ ሰጥቷልና። ኢየሱስ መካከለኛ የሆነው በአንድ ምክንያት ነው፣ ራሱን ለሰው ሁሉ ቤዛ አድርጎ ስለሰጠ። ኢየሱስን መካከለኛ ያደረገው በመስቀል ላይ የሰራው ስራ ነው። በመስቀል ላይ የሰራው ስራ በአብና በሰው መካከል መካከለኛ እንዲሆን አደረገው። ለዚህ ነው መጽሐፍ ቆላስይስ ምዕራፍ 1 ላይ ሲናገር እንደዚህ ይላል፣ በበደላችሁና በኃጢአታችሁ ሙታን ነበራችሁ። በበደላችሁና በኃጢአታችሁ ከእግዚአብሔር ጋር ጠላቶች ነበራችሁ። ነገር ግን በክርስቶስ ኢየሱስ የመስቀል ስራ ከአብ ጋር መታረቅ ሆነላችሁ ይላል። በልጁ በኢየሱስ ክርስቶስ ስራ ወደ አብ መግባትን አገኛችሁ እያለ መጽሐፍ ይናገራል። ኢየሱስን መካከለኛ ያደረገው የሰራው ስራ ነው። ስለዚህ ዛሬኛ ሌሎች መካከለኞች የሉም። መካከለኛ ኢየሱስ ብቻ ነው ብለን የምንናገረው በዚህ ምክንያት ነው። ስለ ሰው ልጅ ሰው የሆነ አምላክ ሆኖ እያለ ክብሩን እንደ መቀማት ሳይቆጥር ክብሩን ትቶ የባሪያን መልክ ይዞ ስለ ሰው ልጅ ኃጢአት ቅጣት የተቀበለና ስለ ሰው ልጅ የሞተ ኢየሱስ ክርስቶስ ብቻ ነው። ራሱን ለሰው ሁሉ ቤዛ አድርጎ አሳልፎ ስለሰጠ እርሱ ብቻ ነው መካከለኛ። ሌላ መካከለኛ ሊኖር አይችልም። ለዚህ ነው ገላትያ ምዕራፍ 3 ላይ ሐዋርያ ጳውሎስ ሲናገር እንደዚህ አለ፣ ክርስቶስ እንደተሰቀለ ሆኖ በልባችሁ ላይ ተስሎ ነበር አለ። አሁን ግን ይህን እንዳታስተውሉ ማን ዜማ ያደረገባችሁ? ሩጫችሁ መንገዳችሁ ተበላሽቷል እያለ ለገላትያ ሰዎች ይናገራል። ለምንድን ነው ሩጫችሁ የተበላሸው ሲባል በክርስቶስ ኢየሱስ የመስቀል ስራ ያምናሉ። አዎ መዳን በመስቀሉ ስራ እንደሆነ ያምናሉ። ነገር ግን አንድ ነገር ያላቸው አንድ ነገር ይላሉ፣ መዳን በመስቀሉ ስራ ብቻ አይደለም፣ የመስቀሉ ስራ ለመዳን ብቻውን በቂ አይደለም ብለው ያምናሉ። የሕግ ስራ የራሳችንን ስራ መጨመር አለብን ብለው ያምኑ ነበር። ስለዚህ ጳውሎስ እንደዚህ አለ፣ ተጨማሪ የመዳን መንገድ ከኢየሱስ ክርስቶስ የመስቀል ስራ ውጪ አለ ብላችሁ ስላመናችሁ ሩጫችሁ ተበላሽቷል፣ መንገዳችሁ ተበላሽቷል እያለ ክርስቶስ ዳግም እንደገና ብቸኛ ጌታ ሆኖ በልባችሁ እስኪሳል ድረስ ስለ እናንተ ምጥ ይዞኛል ብሎ ጳውሎስ ይናገራል። አዎ ኢየሱስ ብቸኛ የነፍስ ቤዛ፣ ብቸኛ የነፍስ አዳኝ ነው። መዳንም ያለው ኢየሱስ ክርስቶስን የግል አዳኝ አድርጎ በመቀበል ብቻ ነው። ለዚህ ነው መጽሐፍ ሲናገር እንደዚህ ይላል በሮሜ ምዕራፍ 10 ላይ እንደዚህ ይላል፣ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃል፣ በአፉም መስክሮ ይድናል ይላል መጽሐፍ። ለመዳን መስክሩት፣ ጥሩት፣ እመኑት ያለን ኢየሱስ ክርስቶስን ብቻ ነው። ለመዳን የተሰጠን ስም ኢየሱስ ክርስቶስ ብቻ ነው። ከሰማይ በታች ሌላ የመዳኛ ስም የለም ብሏል መጽሐፍ። ስለዚህ ከተጻፈው እናልፍ ዘንድ አይገባንም። ከተጻፈው የሚያልፍ ፍርድ ይገባዋል ይላል እግዚአብሔር ቃል። ለዚህ ነው ጳውሎስ እንደዚህ ብሎ ተናገረ፣ ኢየሱስ ክርስቶስ ብቸኛ አዳኝ ነው ብለን ወንጌልን ሰብከንላችሁ ነበር አለ በገላትያ ምዕራፍ 1 ቁጥር 8 ላይ። ነገር ግን እኛ ከሰበክንላችሁ ከዚህ ወንጌል ውጪ የሰማይ መልአክ እንኳን ቢሰብኩላችሁ እኛም ራሳችን ተመልሰን መተን መዳን ከኢየሱስ ክርስቶስ ስራ ውጪ በሌላ መንገድ ነው ብለን ሌላ ወንጌል ብንሰብክ ይህንን የሚያደርግ የተረገመ ይሁን ይላል። ወዳጆቼ ሆይ በተጻፈው ላይ መጨመር መርከምን ያመጣል። የእግዚአብሔር ቃል ለመዳን በሰውና በእግዚአብሔር መካከል መካከለኛ መንገድ ብሎ ያስቀመጠው ኢየሱስ ክርስቶስን ብቻ ነው። ከዚህ ሌላ መንገድ፣ ከዚህ ሌላ እውነት፣ ከዚህ ሌላ ድነት የሚገኝበት የለም። ስለዚህ ኢየሱስ ክርስቶስ ብቸኛ የነፍስ አዳኝ ነው ብሎ የማይቀበል እርሱ በፍርድ ስር እንዳለ መጽሐፍ ይናገራል። ለዚህ ነው የዮሐንስ ወንጌል ምዕራፍ 3 ላይ እንደዚህ ብሎ ይናገራል እግዚአብሔር ቃል፣ በክርስቶስ ኢየሱስ የሚያምን የዘላለም ሕይወት አለው ይላል። በክርስቶስ ኢየሱስ የማያምን ግን
የእግዚአብሔር ቁጣ በሱ ላይ ሆናል እንጂ ሕይወትን አያይም ይላል መጽሐፍ ሲናገር እንደዚህ ይላል። በልጁ የሚያምን አይፈረድበትም። በአንዱ በእግዚአብሔር ልጅ በክርስቶስ ኢየሱስ የማያምን ግን አሁን ተፈርዶበታል እያለ መጽሐፍ ይናገራል። ስለዚህ ኢየሱስ ክርስቶስ ብቸኛ የነፍስ አዳኝ ነው ብሎ አለመቀበል በጨለማ መመላለስ ነው። በጨለማ ውስጥ መሆን ደግሞ ፍርድ አለው። ለዚህ ነው እኔ የዓለም ብርሃን ነኝ ያለ ጌታ ኢየሱስ። በእኔ የሚመላለስ ቢኖር የሕይወት ብርሃን ይሆንለታል እንጂ እርሱ በጨለማ አይኖርም አለ። ወዳጆቼ ከዚህ ብርሃን ጋር ኅብረት ይኖራችሁ ዘንድ እናንተም የሕይወት ብርሃን ይበራላችሁ ዘንድ ይህንን የሕይወት ብርሃን የሆነውን ጌታ እንነግራችኋለን።